የሚሰማሽ ሰው የለም። በቃ እንደ እናትሽ መሆን አለብሽ። አሁን እናንተ ዲትራይት ሾው የሚዋደዱ እናትና ልጄ ጊፍት ሰጠች ኮንተንት እና ፋኒ የሚባለው ዩዝ ነው ያደረገሽ። እኔ ሰምቼ አንደርስታንድ እንዳረኳችሁ ተጠቀመብሽ። እንደዛ ነው ፊልም ታረቁት እና እኔ አም ሶ ሃፒ ለፋኑኤል እኔ ደስተኛ ነኝ። ቢኮዝ ወርዝ አያረግ እናትና ልጅ እንዲህ ሲባል ወርዝ አያረግ ደፈረኝ ካለች ጀምሮ እኔ ማንኛውም ወንድ እኔ ባረገው ማለት ነው ቢፈታኝ ትክክለኛ እርምጃ ነው ብዬ ነው። እና ኮንተንት ይሄ አንድ አይነት ለባሽ ባልና ሚስቶች ምናምን ብዙ ኮሽታ የሌለው የሳምሪና የፋኒ ሪሌሽንሺፕ ነበረ። ብዙ ኮሽታ የለውም፣ ጸጥ ያለ ሪሌሽንሺፕ ነበረ። የሚያሳዩን ነገሮች በጣም የሚዋደዱ፣ የሚደማመጡ፣ የሚከባበሩ ባልና ሚስት ናቸው። ግን አሁን የገባኝ ነገር የኢንተርኔት ፍጆታ የሆኑ ሪሌሽንሺፖች አብዛኛው ቶክሲክ እንደሆነ ነው የገባኝ። እና አሁን እነዚህ ባልና ሚስት እቺ ምርጥ እናት ናት፣ ውሃ ነው ይፈሰው። ይሄ ደግሞ ቁንዝር ባሏን ትመገቡ ይበላል። እሱ ከሌሊት ተነስታ ምግብ ትሰራለች፣ ኩክ ታረግለታለች ምናምን። ጥሩ ሴት ናት ምናምን እና አራስ ሆና ነው ኢንተርኔት ላይ የምታዩቸውን ትዳሮች አንድ አይነት ለባሾችን አትመኑ። ይለብስ ፋሚሊ ካያችሁ እርዘ ሳይን ዲቮርስ እርዘ ሳይን ሲሪየስሊ አንድ አይነት የሚለብሱ ሰዎች አትመኗቸው፣ ውሸታሞች ናቸው። ትዳርን የሚኖሩ ጓደኞች አሉኝ በደንብ በደስታ ትዳርን አክብረው በጣም በደስታ አንድ አይነት ለባሾች አይደሉም። they don't have to explain እዚህ መጥተው አንድ አይነት ባሌ ከኔ ጋር ይለብሳል፣ ፎቶ ይነሳል፣ hey I have a በቃ happy household ነው። ውሸት ነው። እኔ ድሮ ይመስለኝ ነበር ቀናባችሁ ነበር፣ ግን አሁን ሲገባኝ ቶክሲክ ሜሪጅ ሲኖራቸው ኢንተርኔት ላይ ዋው ደስ ስትሉ ለመባል ማለት ነው። ከዛ ልብሱ ሲወልቅ ግን ሪል ማንነታችሁን ስትተያዩ ቤት ውስጥ ተንቱ ድራማው ማለት ነው ሰርታችሁ ልክ ሲያልቅ ሪል ማንነትን ሪያሊቲን መኖርን ልክ እንትን ስትሉ ጠላት ናችሁ። ፋኒ የዛሬ 3 ወር ምናምን እንደ ጠላት አሁን እንደሚናቸው የሚወርድ ይመስላችሁ ነበር? ኖ እኔ ለምን አላወራህም? አጣልቶት አሁን ለዚህ ልጅ ሲሞት ደግሞ ያሳዝናል። ልጁ ማንም ማውራት አለበት። ተንበል ስለ ልጁ ሞት አዝኖ ወርቷል። ልጁ በመኪና አደጋ ነው የሞተው። የቀነኒ ሞት ደግሞ በምን እንደሞተች እንኳን አናውቅም። ከፎቅ ዘላ ሆነ ፎቅ ላይ ሞተች። ዋራፕን ትወርማ እና ምስኪን ነፍስ ናት። አብሮ በልቶ ጠጥቶ ስለሷ ሳያወራ ለምን አላወራህም? ጥያቄ። አብሮ መኖር፣ አብሮ ጓደኛ መሆን፣ ኮንተንት መስራት፣ እላያችን ላይ ይሄንን ሹቢሳ ሲፈራገጡብን ማየት ምን ይሰራልናል ነው ያልኩት። እኔ አሁን የምናገረው ቃላቶች ስትሮንግ ሊሆን ይችላሉ፣ ግን እኔ ላይክ ህሊና ካላችሁ እኔ ክፉ ሰው አይደለሁም፣ ጥሩም ሰው አይደለሁም፣ ግን አይ ዶንት ኬር። ገብቷችኋል? ግን እኔ ስታስቡት ስለ ቀነኒ ሳያወራ 2 ሰዓትም እንትን አላለም። ኢቱክም ላይክ ዴይስ ብቻ ሳይሆን ወራት ፈጅቶ ነው የቀነኒ
የብሩዝ ቪዲዮ እና ፎቶ ሲወጣ ነው ጀስትስ ፎር ቀነኒ ብሎ ያዙ ይልቀቁኝ ያለው። ለራሱ ጥቅም ዋሻው ለራሱ ጥቅም ነው እንጂ ለቀነኒ ያስበው ነው። ምትራሃቱ አስመሳይ። ከዛ ይመጣሉ እንቁርቲ ሴጣን ይሉኛል። እኔ ሴጣን አይደለም፣ ክፉ ሴት አይደለም። እኔ እንኳን በአካል አውቄሽ አብሬሽ በልቼ ጠጥቼ ለማላውቀው ሰው ራሱ ልብ ያዝናል። እኔ ጥሩ ሰው መባል አልፈልግም። ማየት አውቃቸዋለሁ። ጥሩ ሰው ብትሉኝ ባትሉኝ ምንም እንትን አይልም። ግን እውነቱን ስንነጋገር ቀነኒ ሞታ ፍትህ ጠይቅላት አይደለም ያልኩት እኮ ሞታለች። ሰው ቲክቶክ ላይ ነው ያለው፣ ኢንስታግራም እና ፌስቡክ ላይ ፖስትቻለሁ መሞቷል ሲለኝ ልክ እንደነ መስኪ መንጌ ማለት ነው። እና ደግሞ ሞኔት ቤክሲሳ ምትባሉ አለች። እነሱ ሪፓሉ ሞኔትም ድምፅ መሆን ሞክራ ነበረ። ሞኔት የምትባለው አለች። ግን ቲክቶክ ላይ ሪፕ ቀነኒ ለማለት ለምን አልፈለግም? ተገደለችም ሞተችም አይደለም፣ ነፍስሽ ተረፍ በሰላም። ለምንድን ነው? ምክንያቱም ሁሉም እነዚህ ይሄ የልብስ ባለጊዜዎቹ አወቃቻቸው መረጃ ሲመጣ እነሱ ከነሱ ውስጥ ያደረገችው መስኪነት አክቹዋል ፖስት የፖስተችው መስኪነት። ሌሎቹ የፌስቡክ ስቶሪ ያረጓትና ቀነኒ ኢን 2 days ስጋ በላው በርዝዴይ ነው ምናምን ሲሉብን ነበር። አብሯት በልተው ይጠጡ በርዝዴዋን ሲያከብሩ የነበሩ ኤቨንት ላይ አብሯት ሲያዩት ምናምን እና ከዛም በኋላ ለምንድን ነው ቲክቶክ ላይ ማፖስቱት? ቢኮዝ ሶሻል ሚዲያ አሁን ፓወርፉል ቲክቶክ ነው። ፌስቡክ ሄዳችሁ ታውቃችሁ? እኔ ፌስቡክ አልሄድም። እንደውም አሁን ወደዛም መፖሰት መጀመር አለብኝ ቢኮዝ ሞኔታይዝ አድርጌ I need to make a little bit of money because ቦርኮኛል። ግን ፌስቡክ ላይ ራሱ አልሄድም። እኔ ቲክቶክ ነው ሰው ያለው። ለምንድን ነው ቲክቶክ ላይ ያላወራሁ ምናምን ስለው ስለማንተዋወቅ ነው። ኤቨንት ላይ ነው የምንገናኘው እንጂ አላውቃትም። እኔ አጫሉን አውቀዋለሁ። አማቾቼ አይደለም መስደም ማለት ነው። ዱላ በዱላ ቢመቱኝ ደስ ይላቸዋል። እኔ በቃ ከአማች ጋር ወዳጅነት የለኝም፣ አቁሜያለሁ። አይድረሱብኝ፣ አልደርስባቸውም። ልጃቸውን ያገናኘን በልጅ ልጃቸው በኩል እንገናኛለን። ተከባብረን ብንኖር ደስ ይለኛል። አይ አንከባበርም፣ ክብር አይወድልንም ካሉ ግን እኔ መለማመጥ አልችልም። ተለማመጥኩ፣ ላለፉት 5 ዓመታት ተለማመጥኩ። አልኳል ሁሉን ለማስደሰት ሞከርኩ ግን የባል ቤተሰብ ስስቅ ነበር። አስቱ እየታውኝ እኔ አልስቅም። ያለ ወንድ ማኖር አይቻልም። እኛም ቤት ያለ ጉድ ነው። ሚዲያ ላይ የተወደድሽውን ያህል እኔ ስለ ራሴ ነው ያወራሁት፣ ስለ ሌላ ቤተሰብ አላወራሁም። የቱ ቪዲዮ ነው አሁን የለቀኩ ቪዲዮ? ፒን ያደረገችው ቪዲዮ? አዎ ፒን አድርጌዋለሁ። አልወድሽም ቅምጥል አንቺ አስቱ ወረኛዋ። ወዬ ቤታችሁ ፊት ለፊት ነው። ምኑ ታስጠይኛለሽ? ቴንክ ዩ። ምንድን ነው ማንቆርታችሁን እንዲህ ተይዛችሁ ነው እንዲህ ላይቭ ላይ ገባችሁት? ውጡ! የምደብራችሁ ሰዎች ውጡ! እኔ 1 ሚሊዮን ወዳጅ አለኝ። 1 ሚሊዮን ወዳጅ ልሆን በእርግጥ ትንሽ 80,000 ሰው ይቀረኛል። ጸጉርሽ የት ነው የተሰራሽው? ቢኤም እኔ ታስጠይኛለሽ አንቺ አፈር ላግኝሽ። አንቺም ማግባት ነበር። ዘር የለህም ወይ አስቱ? ወይ ስምርት ጸጉርሽ አንቺ ነው። እንክት ሮዚ እንክት የራሴ እውነት ማርያምን ወድሻለሁ። ሳይሽ ደስ ትኛለሽ። የማርያም ልጅ እግዚአብሔር ያክብርልኝ። ቀመጠል ታዩ አትስጭኝ አልፈልግም። በኋላ ነያ ላኪው ላይቭ ላይ ስገባ ላኪው እንጂ የሰጠውሽን ነው የምትይኝ። አልፈልግም።
ደረሰኛለሽ በደንብ እውነት ወሬኛ ነሽ እኮ እና እኔ ወሬኛነቴን እኮ ከማናችሁም ላይሰንስ አልፈለኩም ራሴ አትሚያው ስሜን ያወጣው ሰው ነኝ።